ጋይስ እኛ እኮ የቻልነውን ያህል አደብ ለማስያዝ እየሰራን ነበር። አዶናይ መጣና ሰግጡ ብሎ ህዝቡ እንደገና እንዳዲስ ይኸው በነቂስ ወጣ እየሰገጠ ነው ያለው። እስቲ አንድ ቪዲዮ ደግሞ አሳይቻችሁ አንድ ኮሜንት ነው ማነብላችሁ። የትም እንዳትሄዱ። መልካም እሁድ ይሁንላችሁ። አለሜ ሳመኝ በከንፈር አለሜ በሚጣፍጠው አለሜ አዲስ ነገር የለም አለሜ ጉድ አንድ ሰሞኑ አለሜ እኔም ሱካር ነኝ አለሜ ለወደደኝ ማር አለሜ ጋጭኝ በጥርስሽ አለሜ በወላለቀው አረቀውኝ ዋው በሰላም እንኳን ነው። አንቺ እኮ አውቃ ነው የለ የጥርስ ሐኪሞችን ውስዋስ ውስጥ ለመክተት ወጣለች። አሁን አዲስ አበባ እንዳለ የጥርስ ሕክምና ገበያውን ስትቆጣጠር ትመለከታለህ። ይበለኝ ሲያቀብጠኝ አካል ጉዳተኛ ጥቅል ገዝቼ ነገር ነው የአካል ጉዳተኛ ፓኬጅ ከገዛችሁ መርጦ ነው እንደሚያዝ። ዋው ሰው አልስቅም። እኔ ሰው በሰላም መጾም አይችልም እንዴ? ታው እንጂ እንጹምበት። ጾመኛ አይደላችሁም? የምትፖስቱት ይሁን እሺ። አሁን ሜንሽን አታርጉኝ ጋይስ። ምንድነው ወንድም ችግር ምንድነው? ማሳቱ ሰፈርን ምንም አይደለም። እዚህ ኧረ አልስቅም፣ እኔ አልስቅም። ረፉ ተብላችኋል። ረፉ በቃ እንጹምበት። የኮማንዶ ኮፊ ኧረ ተውኝ። ጾም ሲወጣ እንነጋገራለን ከአንተ ጋር። ወንድሜ አንተ ጥሩ ሰው ነህ፣ ልክ ብለሃል። ለማንኛውም ሜንሽን አታድርጉኝ። እውነቴን ነው። እንደዚህ አይነት ቪዲዮ ላይ ሜንሽን እንዳታደርጉ ጋይስ። አሁን እቺን ልጅ ከሚያገባ ሰው በላይ ሪስክ ቴከር አለን። እንደዚህ እየበላችሁ ቪዲዮ የምትሰሩ ሴቶች ግን በደንብ ያሰባችሁበት ይመስለኛል። ቆሞ መቅረታችሁ ላይ ማንም ቼክ አያደርጋችሁ በዚህ የኑሮ ውድነት። እስቲ ለማንኛውም ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። ትንሽ እንጀራ መጨመር ጥሩ ነው። ወጥ ከመብላት እሺ። ሴዶ ማክሰን አውልቅ አውቄያለሁ። አዎ ሴዶ ማርሻል ነው። 20 እንቁላል በአንድ ትንፋሽ ሲውጥምና ተጋቡ ቴሌ ብዬሻለሁ።
ኧረ ተውኝ። ስልካችን ውስጥ ካርድ ሞልተን ፓኬጅ ሳንገዛ ረስተን ዳታ ስናበራ ማለት እንቁላል እንደ አንድ ፍሬ በቆሎ አልታያለ ከጉንጭሽ እሷ እንቁላሉን በወጣችበት ፍጥነት እኔ ኪኒን አልወጣም። የተላጨ ህፃን ብታገኝ ራሱ ትበያለሽ። ያደገኛ ነች። ህፃናት በማይደርሱበት ቦታ ትቀመጥ። አልደረስሽም እኮ አበባ ይቀርሻ ፍሪው ላይ ያለ ማይ ጋድ ጋይስ ለምን ግን ተስፋ አንቆርጥም? ከኛ እኮ ቁርጣችንን አውቀን ለሌላው ዓለም እኛ አፍሪካውያን መኗኗሪያ መደበሪያ የምሬን እኮ ነው። ይሄን ቪዲዮ ካየው በኋላ እኔ ሁለቱን ቪዲዮዎች ኮምፔር አደረኳቸውና በቃ የትና የት እንደተራራቅን ለማንኛውም ይሄ ቪዲዮ ላሳያችሁና ከዛ ደግሞ የኛ ነው ላሳያችሁ።车稍微快点，稍快点，稍快点，稍再快点。好。እንግዲህ አሁን ያሁኑ እንዳያችሁት ነው። የኛን ደግሞ ላሳያችሁ። አሉ ቦቦ ዋጀፋ ቪዲ ነቱ አሎ የምሬ ነው። ተስፋ ቁር ወለይ መጪ መንደርስበት ለማንኛውም ላይ ብላይ ነኝ። አካውንታችሁን ማሳደግ የምትፈልጉ ሰዎች ፕሮፋይል ነክታችሁ መቀላቀል ትችላላችሁ። ፎሎ ያላረጋችሁኝ ፎሎ አድርጉኝ። ሴዶ ግን ምን እሺ ነው 10 ሚሊዮን ምናምን ትላለህ እንዴ? እኛ ታሸንፋለህ አታሸንፍም እያልን ልንመድብ ስንል ገና 10 ሚሊዮን ሲጀመር ምን ያደርግልሃል? አንተ ኬኬ ጁስ ነው የምትጠጣው። ኬኬ ጁስ ለመጠጣት 10 ሚሊዮን የምሬን እኮ ነው። በነፃ ብሎኬት እና ፖል ከምደበድብ 5 ሚሊዮን ተከፍሎ ብትደበድብ ማን ነው? አሁን እንደውም ይገጥማል አይገጥምም የሚለው ላይ ነው እየተወራረድን ያለ ነው። ለማንኛውም ላይ ነኝ። ፎሎ የምትፈልጉ ሰዎች ፕሮፋይል ነክታችሁ ተቀላቀሉ።